ዋርድያዎች ቆይ በኋላ ሲመጡ ፊልም አድርጋቸው እንዴት ነው የሚያዘው እኔ አላውቅበትም ደስ ይላሉ ወይ አይወድቁም እንዴ ያ ቆርቆሮ ቤት አላችሁ እዛ እንዴት ነው እዚህ የወጣሁት በእናታችሁ ከእንጦጦ ፓርክ በኋላ ትንሽ ፕላናችን ተለወጠ ያላሰብነው ነገር ስለተፈጠረ የት ነው ዛሬ was an unusual day በጣም ደስ የሚል ቀን ነበረኝ and ያው መጀመሪያ ከእንቅልፍ ተነስቼ የልጆቼ ስላልነበሩ I was completely rested አዲስ ቀን አዲስ ሳምንት ሰኞ ነው ዛሬ and የምንጀምረው እዚህ እንጦጦ ፓርክ ነው እንደምታውቁ ጌም እየሰራው ነው እና ይሄ ጌም በአፍሪካ ሁሉ ነገር አፍሪካ ኔቸር አፍሪካን ስቶሪ ሂስቶሪ በዛ ላይ ነው የተመሰረተ and እውነት ለመናገር የኢትዮጵያ ኔቸር ሳላይ ቆይተዋል የአፍሪካ ኔቸር ልበል so I thought ዛሬ እስቲ እዚህ እንጎበኝና እንጀምር እውነት ለመናገር እንጦጦ ፓርክ is far ሩቅ ነው and ሩቅ ስል እኔ ደብረ ዘይት የገባን መስሎኝ ነበር like seriously ሩቅ ነበር ወይ እንኳንም እናትን ይዘን አልመጣንም አቤት አሁን እዚህ ደክማ ተመልሰን ነበር ሩቅ ነው የለም እንደ እውነት መኪና ነገር የላችሁ አይገባም ሳይክል ምናምን ብቻ ነው የሚፈቀደው ነው ማለት ለሽማግሌ አሮጊት ምናምን እንትን የላችሁ አይፈቀድም እንስሳ አለ እንደዚህ ለምንድን ነው ለኔቸር ብሎ ነው እንስሳ ያለው ዘቢት ነው ለነሱ ተብሎ ከተከለከለ ብዬ ነው ማውንቴን ነው ዳገት ላይ ነው እና ዳገቱ ስንወጣ እውነት የድሮ ኢትዮጵያ ትዝ አለኝ ከእናቴ ጋር ስመጣ የነበረ ጊዜ 8 9 10 ዓመት ሆኜ አያዎቹ እንስሳዎቹ የቆርቆሮ ቤቶቹ I loved it ወደ አዲስ አበባ እስከዛ ይሄዳሉ ከተማ ኦኬ ደስ ይላሉ ከድሮ ነው ማቃቸው አሁን አዲስ አበባ በጣም ተለወጠብኝና ለዚህ ነው እኮ እንጨት እንደዚህ አድርገው ወስዶ ይሸጣሉ እንደዚህ ጠንካራ ናቸው ማለት ነው ደስ ይላሉ ከዛ እንጦጦ ፓርክ ስንገባ ደግሞ it's full of nature እንግዲህ እኔን ጫካ ውስጥ usually አታገኙኝም ግን ለጌሙ ብዬ እና ለቢዝነስ ብዬ ማላረገው ነገርም የለም just እንደነዚህ አለ ዳገቶች እንደዚህ ነገሮች አላስገባንም እና you know ጫካ አጠገቤ ስለሌለ እንደነዚህ ነገሮች ሁሉ ረሳለሁ like nature ማለት it's uneven ስለዚህ ይሄን በአዲሱ ሪሊዝ ላይ you know መጨመር እንችላለን ብዬ አስባለሁ እና ለማያውቁ ሰዎች you know ዱባይ ነው የምኖረው ያው በረሃ ነው ብዙም ኔቸር የለም እንጦጦ ፓርክ ደግሞ ዛፎቹ አበባዎቹ like ዛፎቹ especially like ትልልቅ old you know በአማርኛ ያረጁ ነው የሚባለው Did you know ይሄ አንድ ቲፕ ነው earth colors እነዚህ ከለሮች በሙሉ እዚህ የምታዩት it's very popular very ስል በጣም ፖፑላር ነው ሁሌም የሚሸጡ ከለሮች ናቸው እንደ አረንጓዴ ቡኒ ጥቁር እና እነዚህ ቤዥ earthy colors ይባላሉ so እንደዚህ ወክ ማድረግ ሁሌ ኢንስፓየር ያደርገኛል ማለት ነው you know nature gives you energy especially those ካልኖርን nature ስናገኝ you recharge ስለዚህ በጣም ቆንጆ ኤክስፒሪየንስ ነበር በዛ ላይ
just inspiration ነበር የሄድኩኝ ለቢዝነስ አይዲያ የአፍሪካን ኔቸር ለማጥናት እና ለማየት and yeah በጣም successful ነበር ማለት ይቻላል። ጫካ ውስጥ ስገባ ሁሌ እረፍት ይሰጠኛል። tranquility like especially mind is very peaceful እና እንደነዚህ ነገሮች ሳይ ይሄ እንግዲህ it's fully nature even ስነካካው ራሱ ኤነርጂ ይሰጠናል። ኔቸር እንደዚህ ነው ሁሌ እና የቤቴ ነገር ሳይ አሁን የኔ ዓላማም ቤት እና ሪል ስቴት ሲገነባ አንድ ረፍት መስጠት አለበት ለኛ ለፋሚሊ ሊሆን ያው እዛው ለሚኖረው ሰው ልበል and የኔ ኒሽ የኔ ታርጌት ኦዲየንስ ማለት is families ልጆች ያላቸው especially ትንሽ ልጆች ያላቸው ሰዎችን ፋሚሊዎችን ታርጌት አደርጋለሁ and tranquility እና nature is very very important በጣም የሚፈለግ ነገር ነው even ብንረሳም especially ከተማ ውስጥ ለምንኖር ሰዎች አንዳንድ ጊዜ እንረሳለን nature እንዴት important እንደሆነ አሁን እንደነዚህ ነገሮች ሳይ I love it even ለጌም ውስጥ ራሱ I mean come on this is art የnature art ቻይናዎች አበሻ ልብስ መልበስ ጀምረዋል እንዴ አበሻ ልብስ ሁሉ እየለበሱ በዘነት ጀመሩ እንዴ ይሄንም እዛም ይሰራል አሁን ከእንጦጦ ፓርክ በኋላ ትንሽ ፕላናችን ተለወጠ ያላሰብነው ነገር ስለተፈጠረ on the spot ሌላ ፕላን እንያዝ ብለን ስንነጋገር በመሃሉ መኪና አስቆሜ ሸንኮራ አስገዛው ድራይቨሬን አንደዚህም ሰጥ አራት ነው አችንም እንደ ሸንኮራ ወርጣታው ብር ስንት ነው 50 ብር ነው 40 I mean ሸንኮራ ስንት አመት ሆነኝ ሳልበላ እናቴ ናት ድሮ ስትገዛልኝ የነበረ እዚህ ሲመጣ እና ለኔ ሸንኮራ እንደ ኖስታልጂያ ነው just የድሮ ነገር ያስታውሰኛል ጣዕሙ was all worth it ስለዚህ ሸንኮራዬን እየበላው መንገድ ቀጠልን ይጣፍጣል እንደውም I think usually ከዚህ በላይ ናቸው ይጣፍጣል ከዛ ይጣፍጣል አይደል አዎ እንግዲህ እዛ አውሮፓ ነው ጣፋጭ ነገር ስበላ ቾኮሌት ብቻ ነው የማውቀው ከዛ ናቹራል ሱካር ሞክሪ ብላኝ ሸንኮራ ሰጠችኝ አንዴ በጣም ነበር የወደድኩት ግን ከዛም በኋላ 8 አመት ሆኜ ነው ከዛም በኋላ አልበላሁትም ይጀምራለሁ ለልጆቼ ሲሞክሩ ልክላቸዋለሁ እና it was እንዳልኩኝ not planned ፕላናችን አልነበረም ግን ወደ Dutch Hub ሄድን እና ለማቁ ሰዎች እኔ እዚህ ነው ተወለድኩኝ ኢትዮጵያ በ3 አመቴ ወደ ኒዘርላንድ ነው የሄድኩኝ ስለዚህ ሰዎቹ እዛ Dutch ነው የሚባሉት እና of course ቋንቋው Dutch ነው so Dutch Hub ማለት የነሱ መስሪያ ቤት ማለት ነው If you look around the building you see a lot of different reminders of the Dutch heritage and እዛ ማታይስን ተዋወቅኩኝ ገና ያው ተዋውቀን አናውቅም physically ግን በWhatsApp በምን የሱ ድርጅቱን አውቀዋለሁ ማለት ሌሎቹንም አውቃቸዋለሁ just ተዋወቅን business idea exchange አደረግን so it was an amazing conversation እና ለኢቨንቱም ያው invite extend አደረኩኝ ኑ አልኳቸው Sam's, right? Yeah, Sam's. The houses. It's a typical Dutch house. I would say old house though. It's Zandstad, volgens mij, Zandam. Ja, Zandam. Yeah, Afrikaan ቢሆን ኒዘርላንድ ለኔ ሁሌ የኔ ፓርት ነው ለኔ እንደ ቤቴ ነው Do you know what that is? What is it called? I don't know actually. You don't know? It's called Jabana. Jabana? Jabana. Oh yeah. ኢትዮጵያ የኔ ሩትስ ነው የተወለድኩበት ነው ግን ኒዘርላንድ የኔ አዶፕሽን አገር ነው ማለት ይቻላል ስለዚህ እነሱም የሚቀጥለው ወር ይመጣሉ and I'm super excited 22nd of March is the launch party I will extend the formal invitation but I would like to see you at the launch of the game yeah great and will you be here I will be here yes ደቾች ኢትዮጵያ ውስጥ ሲመጡ እንዴት እንደሆኑ ጸባያቸውን ምናምን ማየት it was so fun it was so nice
lunch በልተን ክትፎ of course. By the way, አንድ ነገር ለማለት የፈለኩኝ Union Cocktail and Bar is the best place እዚህ አዲስ አበባ ውስጥ. Like መሀል አዲስ አበባ ውስጥ መስቀል አደባባይ ላይ the best food, the best staff እና staff ስል ሰዎቹ እዚህ የሚሰሩት በጥሩ ሁኔታ ነው የተቀበሉኝ and I love the place. ስለዚህ ሄዳችሁ ጎብኙት.